ማለት ቤተክርስቲያንን መጋፋት ማለት የቤተክርስቲያንን ዓላማ ለማሰናከል ምን ትንተናገሩ ሁሉ ሰው ከሚሞት አንድ ሰው መሞት ይሻላል። በዚያ ዘመን ሊቀታን ነበርና ትንተናገሩ ስለ ስልጣኑ ነው እንጂ ትንተናገሩ ስለ ስልጣኑ ያጠፋል ስለ ቅባቱ እግዚአብሔር አንዱን ሰው ወደ አስተዳዳሪ ሲያደርገው ያ ወደ አስተዳዳሪ ተቀብቷል። ያሰር ቦታ ስልጣን ስለ ጥቆ ይላል ዳኝና የተብየለው መጥቶ ደግሞ ጠበል ታመለክተኛል። እንደገና ሌላ ድካም ሊጨምርብኝ። እግዚአብሔር ነው አይደለም? ሸክማችሁ ምን አይነት ነው? አገልግሎታችሁ በማን ከማን ለማን እንዴት ነው? ሃሌሉያ። እስቲ አንዳንዶችን ጥቅሶች እያነበብናችሁ እንሄድ። ሸክም የነበረባቸው ሰዎች የሆኑትን ነገር ወንድም ደጎ እዝራን ምዕራፍ 1 አንብብልኝ። ይሄ ጸሎት ከተፈጸመ በኋላ በዚህ አይነት ጸሎት ሲጸልዩ ምን እንደተፈጠረ እዝራ ምዕራፍ 1 ቁጥር 1 ማን ነው? ቁጥር 1 ጀምርልኝና እዝራ 1 ከ1 እስከ 4 አንብብልኝ። እንደው እግዚአብሔር እንደሚችል እግዚአብሔር ይችላል። በኤርምያስም አፍ የተናገረው የእግዚአብሔር ቃል ይፈጸም ዘንድ አሜን። በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አስነሳ። ዋው! እርሱም በመንግስቱ ሁሉ ይችላል አይችልም? ጸሎትን መመለስ ይችላል አይችልም? ደካማ ጸሎት ከኛ ይራቅ በኢየሱስ ስም። ራእይ ያለው ጸሎት ነው። እግዚአብሔር መሆኑን አውቃለሁ አለ እዝራ። እግዚአብሔር መሆኑን አውቃለሁ አለ ነህምያ። እግዚአብሔር መሆኑን አውቃለሁ አለ ኢያሱ፣ በዛ ዘመን የነበረው ነብይ። አሜን። ኢየሱስ የተመሰገነ ይሁን። እንደገና እግዚአብሔር ነው አለ። ሃሌሉያ። ማነው ስሙ? ዘሩባቤል። እስቲ ያለው ምን ይላል? ታሪክ ነው። ጫው ብላ ነው በደንብ በኤርምያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አስነሳ። ዋው! ይችላል አይደል? አሁንም እኮ እንደዛ ነው። አሁንም እንደሱ አድርጎ ነው ይህን ቦታ የሰጠው። የዛኛው ሰውዬ 50,000 ብር በባንክ በሞርጌጅ ባንክ አላቸው ይሰጣቸው። እግዚአብሔር ደግሞ መልአኩን ላከና አንተ እሱን በአየር ላይ አስቀምጠው፣ በወረቀቱ ላይ ግን በመረጡት ቦታ ፒያሳን ብንመርጥ እኮ ይሰጣል ማለት ነው። በመረጡት ቦታ ይሰጣቸው። ለታሪክ እንዲሆን ወጥቶ ፎቶኮፒ ተነስቶ መጽሐፍ ላይ መግባት አለበት። ያ ወረቀት ቀልድ አይደለም የምነግራችሁ ያለሁት። ከዛ በኋላ እሱ ተቀየረ፣ ወዲያውኑ ተቀየረችን አጽፎት እግዚአብሔር ሌላ ነብር የሆነ ኮሙኒስት ተነሳና በለቃለ ከወንበሩና እንዴ ለመጤ ሃይማኖት ይህን ያለ 5,000 ሜትር ካሬ ማን የሰጠዋል? ለካ እግዚአብሔር ከላይ ደግሞ ነበረ። እኔ እቺን ስሰማ ብቻ ተነስቼ ወደ ቤቴ ምንም አልተናገርኩ። ሮጥኩና መሬት ላይ ወድቄ እየተንከባለልኩ እዛ ሽንት ቤት በሚያልፍበት ጣውላ ላይ ጌታ ሆይ አለቃ ያንተ፣ ኮሙኒስት ያንተ፣ ካፒታሊስት ያንተ፣ ምን ችግር ገጥሞ መሬት ያንተ፣ አንተ ነው የፈጠርከው፣ ምን ችግር ገጥሞ ነው ያኛውን ወስደህ ያኛውን ያስቀየርክብኝ አልኩ። ለካ ለበጎ ኖሯል ነገሩ። ያኛውን ቢነቃ ኖሮ ጉድ ሊሰራ ኖሯል። እንዳይነቃ እግዚአብሔር ሳይነቃ ጭንቅላቱ ሳይነቃ ወስዶ ወደ ሌላ ሀገር። አቤት አሰራሩ! አቤት አሰራሩ! እኛ የማን አገልጋዮች ነን? የእግዚአብሔር። እስቲ እግዚአብሔር በሉ። እኛ የእግዚአብሔር ባሪያዎች ነን። ከዛሬ ጀምሮ የሥጋ ባሪያ አልሆንም፣ የሰይጣን ባሪያ አልሆንም፣ የዓለም ባሪያ አልሆንም። የማን ባሪያ ነኝ? እግዚአብሔር ባሪያ ነኝ። አንበይስ ከቂሮስ ምን አደረገው እግዚአብሔር? እርሱም በመንግስቱ ሁሉ አዋጅ አስነገረ። ዋው! ደግሞም በጽሕፈት አድርጎ እንዲህ አለ። ዋው! የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስት ሁሉ ሰጥቶኛል። አንድም ቀን እኮ እግዚአብሔርን አምልኮ አያውቅም። የጣዖት ባሪያ ነው።
ግን መንፈስ ማን የሚቆጣጠረው? የሰውን መንፈስ፣ የሰይጣንን መንፈስ፣ የመላእክትን መንፈስ፣ የፍጥረታትን መንፈስ ማን ነው የሚቆጣጠረው? እግዚአብሔር። አሁን የእሱ ባሪያ እንመስላለን እኛ። ቀስቀስ ያልን ልዝዝ ያልን እንደው ከተቀመጥንበት እንደው ተጥመልምለን በገፊ ምንነሳ፣ በገፊ ምናገለግል፣ በገፊ ምንጸልይ፣ በገፊ ምንጾም፣ በገፊ በኢየሱስም ከኛ ይራቅ። እስቲ ምን አለ? የሰማይ አምላክ እግዚአብሔር የምድር መንግስታት ሁሉ ሰጥቶኛል። ዋው! ልክ ነው፣ ሰጥቶታል። በይሁዳም ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። ከሕዝቡ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሁን። አሜን። እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ። አሜን። በኢየሩሳሌምም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ። ዋው! በሚኖርበትም ስፍራ ሁሉ ለቀረው ሰው የአገሩ ሰዎች በብርና በወርቅ በዕቃም በእንስሳም ይርዱት። አሜን። ይህም በኢየሩሳሌም ላለው ለእግዚአብሔር ቤት በፈቃዳቸው ከሚያቀርቡት ሌላ ይሁን። አቤት 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 አቤት! ይችላል። እስቲ ብለን አንድ ጊዜ ይችላል። አንድ ጊዜ አናጨብጡ። ትችላለህ፣ 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 ትችላለህ። አንተ ትችላለህ። ዕዝራ ምዕራፍ 6 አንብልኝ። ሌላውም ንጉሥ ይሄ ሲሞት አድማ ተነሳባቸው። ማን ነው ስሩ ያላችሁ? ንጉሥ እግዚአብሔር፣ የነገሥታት ንጉሥ እግዚአብሔር። እነዚህ ደካሞች ይሰራሉ አሉና ተነሱባቸው። እነ ሰንበላጥ የሚባሉ እነ ሌሎችም የሚባሉ ከወንዝ ማዶ ያሉት ማን እንደሆኑ ታውቃላችሁ እናንተ? አሜን። ከወንዝ ማዶ ያለው ሁሉ ሸለፈታሙ በሙሉ ያልተገረዘ ሁሉ ሲል ለካ እግዚአብሔር ነው። ለካ እግዚአብሔር ነው። እዚህ አካባቢ የነበሩ ከወንዝ ማዶ የነበሩ ሰዎች እንዴት በክፍለ ጦር አካባቢ ለመጤ ሃይማኖት አሉና እስከ ሚኒስትሩ ድረስ ሮጡና እኔ ጸጥ። ከዛ በኋላ መጣው ጠመንጃ ይዘው መጡ። ይዘው ወደ ቀበሌ። ከዛ በኋላ ማን ያዘዘ? መንግስት። ማን መንግስት? ቁጭ በላሉ ዛው እናንተ ስሩ፣ ዝም ብላችሁ ስሩ አልኳቸው። እነዚህ አጥር የሚያጥሩ የነበሩ በሙሉ በቆርቆሮ ግጥም አድርገን አጠርን። ከዛ በኋላ ሃሌሉያ ሄዱ፣ ሮጡ፣ ሚኒስትሩ ድረስ ደረሱ። ሚኒስትሩ ምን አለ? አንድ የተሰጥቷል መመለስ አንችልም። ጉድ ታሪክ እኮ ነው። እግዚአብሔር እኮ የሚችልና አምላክ ነው። ወንድሞች ለአገልግሎት ተጠመቁ። ዛሬ እኔ እጠመቃለሁ ብሎ ለአገልግሎት ልጠመቅ ነው። ይህን አምላክ ነው የማገለግለው። አሁን ጥሪ ደርሷል። አሁን ጥሪ ጥሩምባ ወደዛ ወደ ጦር ግንባር ሂዱ እንደሚለው አይነት ጦርነት ግንባር አሁን ጥሪ ለቀራችሁ ደግሞ ለሄዱ ሂዷል። ሃሌሉያ። እዛም ሆነው ስራ እየሰሩ ናቸው። የሚያጠምቁም ሳይኖሩ አይቀሩም። አሜን። አሁን ደግሞ እዛ ያለን እኛ ደግሞ ያለን ሰዎች ጥሩምባ እያለ ነው። እስከ ዛሬ ድረስ አጸላለይ የማታውቁ እንዴት እንደሚጸለይ የማታውቁ ለማን አድሬስ እንደምታደርጉ ለማን እንደምታመለክቱ የማታስተውሉ ዝም ብላችሁ 1-2 ደቂቃ መቼስ እግዚአብሔር ጸልዩ ተብሏል አሉ። ጸልዩ። እንዴት ነው? እሺ ጸልዩ። ጌታ ሆይ ተመስገን። ጌታ ሆይ ማን ነው ጌታ? ምንድነው እሱ? ይታወቀው። ሃሌሉያ። እግዚአብሔር ይመስገን። እንግዲህ ሰዓት ረፍዷል። ሃሌሉያ። ኢየሱስ የተመሰገነ። እስቲ አንብልኝ ምዕራፍ 6 ኢየሱስ የተመሰገነ ይሁን። ከቁጥር 1 ጀምረህ እስከ 12 ታነብልኝ አለ። ማነው? ምዕራፍ 6 ከቁጥር 1 እስከ 12። ኢየሱስ ይባረክ። በዚያ ጊዜም ንጉሡ ዳርዮስ መዛግብት ባሉበት በባቢሎን ቤተ መጻሕፍት እንዲመረመር አዘዘ። ከዛ በፊት እንግዲህ ክስ መጥቷል፣ ጦፏል። እንዴት እስቲ መዛግብት ይመርመር ተባለ። እሺ። በሜዶን አውራጃ ባለው አህምታ በሚባል ከተማ በንጉሡ ቤት ውስጥ አንድ ጥቅል ተገኘ። በውስጡም ይህ ነገር ለመታሰቢያ ተጽፎ ነበር። በንጉሡ በቂሮስ በመጀመሪያው ዓመት ንጉሡ ቂሮስ እንዲህ ብሎ አዘዘ። በኢየሩሳሌም ያለው የእግዚአብሔር ቤት መስዋዕት የሚቀርብበት ቦታ ይህ ቤት ይሰራ፣ በጽኑም ይመስረት። ቁመቱ 60 ክንድ ወርዱም 60 ክንድ ይሁን። በ3 ተራ ታላላቅ ድንጋይ በአንድ ተራ እንጨት ይደረግ።